ሀምሳ ነው የቆረስኩት። ጠላታችን አንዱ የሀቡ ነው፣ አንዱ የሪ ነው። ፋሚሊ ኤስኦኤስ ነው የሚደርሰው። አንድ ቆርጬ ነው እንቅልፍ ያጣሁት። እናንተ 50 ቆርጠሽ ሱስዬ እድል አንዴ ነው። ማርያምን እድል አንዴ ነው። ኧረ እኔ አዝቃልድ ነው። አምስት ነው የቆረጥኩት ብራዘር፣ አምስት ነው። አንዱ ባይሆን ወንድም ካሊ ስንት ነው የቆረጠው? ያ ከላይ ያለው ሰውዬ። እኔ ምንም አልቆረጥኩም፣ አቆራርጫለሁ። ስማ እኔ ግን ሚኪ ቤት እንዲደርስ ነው ብር እንዲደርስ ነው የምትፈልገው? እኔ ቤት እንዲደርሰኝ ነው። ምን ያደርግልሃል? መናገር የምፈልገው ነገር ቤቱን ተቀበሉ። ቆየ ፈቼ እየለማ ያለ ሰፈር ነው። ቆየ ፈቼ ከሆነ ቤቱን ተቀበሉ። ቤቱ መኖር ይቻላል። ትዳር መስርቱበት፣ ህይወት መስርቱበት። ማርያምን ትክክል። አሁንማ ቤት ነው እኮ ገንዘብ የለም። በአንደኛው ነበር አሁን ቤቱን ነው። ያ ለምን 16ኛ ላይ አይሆንም? ቤትን የመሰለ ነገር አለ እንዴ? ቤት እኮ ቤት ነው ከልቡ። በእውነት እኔ አሁን ቢደርሰኝ ይሄን ያህል ኢንተረስት አልሆንም። አይ ሃቭ ሃውስ ለሌለው ይድረሰው። ይጨመርለታል እኮ ችግሩ ለሌለው ይድረሰው። ካሊድም ባይደርሰው ደስ ይለኛል። ለሌለው ይድረሰው። እኔ ያለው አይደል 16 ዓመት አረብ ሀገር ኖሬ ቤት የሌለኝ እንዴ? ቤት አለኝ። ምን ቤት ምን ይሰራልሻል? አንቺ ቤትሽን በአንገትሽ ይዘሽ እየዞርሽ ያ ባለፈው ያሳይሽን ወርቅ እኮ ቤት በይው። ቆየ ፈቼ እኮ ባለ 6 በይታ ቤት ይገዛል እኮ አይደል? ያ ጎልድ የገዛሽው ታዲያ አንቺ ቤትሽን በአንገትሽ ይዘሽ እየዞርሽ አረ ፈጣሪን አይናት ያንቺ አረ ለሚገባው ይደርሰው። እኔ ያላልኩም። እኔ ህልም አየሁ እንጂ እኔ ያላልኩም። ለሚገባው ይደርሰው። የምን ህልም አየሽ? ህፃን ልጅ አቅፌ ህልም አየሁ ማታ። እማዬ ትሙት የመድሬን ነው። ህፃን ልጅ አቅፌ ህልም አየሁ። እያሰብኩት ስለዋልኩ ይሁን አላውቅም። ማታ ወንድ ልጅ ቀይ ወፍራም ድኩሽ ያለ ህፃን ልጅ አቅፌ በህልሜ አይቼ ጠዋት ስነሳ በጣም በቃ ደነገጥኩኝ። በቃ ሊደርሰኝ ነው ማለት ነው። ዛሬ ነው ጣው የሚወጣው ቤቱ ሊደርሰኝ ነው ማለት ነው አልኩ። ለምን ልጅ ርዝቅ ነው። ህፃን ልጅ ሌላ ኮንዶሚኒየም ሌላ ልጅና ልጅ እኮ ርዝቅ ነው። በእውነት ጠይቄ ካላመንከኝ ትልቅ ሰው ጠይቄ ሚኪ ህፃን ልጅ ገጠመኞች መሀል በቃ በጣም በኢትዮጵያ ብዙ ታሪክ አለ። በጣም በሎተሪ ደርሶኛል ተብሎ ብዙ ሰዎች የሚጭበረበሩ መታወቂያ ስለሌለኝ ነው በር ላይ ገብተህ ሄደህ አንተ ይዘህልኝ ውጣና ወይ ይህን ያህል ውሰደው ምናምን የሚባል በጣም የሚገራረም ታሪክ አለና እስኪ ሚኪ ከምታውቀው ታሪክ አጫውተን። እኔ እንደዚህ አይነት ዋቴ በመስማት ታሪክ ነው እና ሁሉም ዋቴዎች ተመሳሳይ ናቸው። ቆይ አንዴ ሚዩት ላድርግልህ። የእሱ ነው የሚያስተጋባው። ቆይ አንዴ አሁን አውራ። አዎ የሎተሪ ዋቴዎች እኮ ተመሳሳይ ናቸው እኮ በጣም እና ጃሉዶች ነው የሚሰሩት እንደዚህ አይነት ፌክ። እኔ ይሄን ያለ እንትን አይደለም እና እንደዚህ አይነት የሎተሪ ፌኮች ማለት ነው በጣም አንጀት ነው ይበሉት። በጣም አንዱ እንደውም ለ30 ቀን ጸበል ገብቷል በድንጋጤ ማለት ነው ያለውን ወስዶበት እና በጣም ያሳዝናል። ልቦና ይስጣቸው ለእንደዚህ አይነት ሰዎች። እንደዚህ አይነት ዋቴ የለም። አሁን ሎተሪም በዲጂታል ሆኗል። ጠቅ ታደርጋለህ እዛ ይወጣልሃል። በቃ ዘመን ተቀይሯል። አሁን እኔ የመጣሁት አንድ ነው የቆረጥኩት ኮንዶሚኒየም ይዤ ለመሄድ ነው። ባለ 3ቷን አቡዬ አንተ አታፍርም? እኔ 18 የቆረጥኩት ሱሱ 5 የቆረጠች እያለች 50 ያለችት በአረብኛ ነው ባይዘው 5 ነው የቆረጠችው ሱሱ
5 የቆረጠች ሱሱ እያለች 13 የቆረጠች ሪም እያለች 18 የቆረጥኩ እኔ እያለሁ 54 የቆረጠች ሰብለ እያለች አንተ አታፍሪ። 54 ሎተሪ 108 ሺህ ነው የከፈለችው። ሰብለ የት ነው ያለችው? 54 ሰው ስንት አመጣች? የቤተሰብ ስም ነው ሁሉ የቀበሌያቸው እያሳቸው ምናምን ቤተሰብ እንዳለ ስም ዝርዝር ጽፋ የ54 ሰው ለ54 ሰው ነው የቆረጠች። ከመልክ ቅድም ምን አለች? ከመልክ እድል ያምራል አላለችም? እኔ በቃ እኔ እየረዳው ነበረ፣ በሳቅ ነው የሞትኩት። እውነትሽን እኮ ነው። ከመልክ በጣም ነው እድል የሚያምረው። ቤተሰብ እድል ካሊዴን አላስወራ ነው። ካሊዴ አውራ የሚደርስ እድል ከተባለ አንድ ነው። በቃ ምንም ማለት ምንም አንድ ሰው አንድ ነው። ህይወት አንድ ነው። ስለዚህ የሚደርሰው አንድ ነው። 10 በቆረጠ በምናምን እንዳያስፈራሩ እንዳትፈራ እና በሌላ ሰው ስም በህትን በወንድም ስም ምናምን እኔ እድል ባይኖረኝ የወንድም እድል የእህቴ እድል